እሺ ሰላም እንዴት ናችሁ ተመልካቾቻችን? ዛሬ ሁለታችንም እንግዳ የሆንበት ቻናል ነውና ራሳችንን አስተዋውቀን እንጀምር ነው። ወደ ጉዳያችን እንገባ። ማን ይጀምር? አንቺ ባለ የቻናሉ ባለቤት። እሺ ስሜ ይሁናል ይባላል። ዳንሰኛ፣ ኮሪዮግራፈር፣ ሙዚቀኛ፣ ዘፋኝ፣ የጥም ዜማ ደራሲ። እሺ እኔ ደግሞ ጊፍት ደምሴ ይባላልው። ሬዲዮ ላይ ሆስት አደርጋለሁ ከሙዚቃ ጋር የተያዙ የተለያዩ ጉዳዮችን ማለት ነው። የይሁን ደግሞ ጓደኛ ነኝና ወዳጅ ሆነን ለምናንጨዋወትም የተለያዩ ነገሮችን ተባብለን ተቀጣጥረን ተገናኘን ዛሬ። ደስ ብሎኛል ስላገኘሁህ። እኔም በጣም ደስ ብሎኛል። እሺ ስለዚህ ወደ ጉዳዮቻችን እንገባለን ማለት ነው። በደስታ ይሁን እንግዲህ ከስራ ጋር ብቻ አይደለም ከህይወት ጋር የተያዙ የተለያዩ ነገሮች እኔ በግሌ በማቀው ሰዎችን የሚያስተምር ሰዎች ጋር የሚጨምር የሆነ ነገር ያለው ህይወት ነገር እንዲሄድ ካውቃለውና እሱንም እናነሳለን የሙዚቃ ስራዎችንም ጭምር ማለት ነው። በደስታ ዝግጁ ነህ? በጣም ምንም ተደብቀው ይሄ የምትሸፋፍነው ምናምን ነገር አይ በጭራሽ። እስከ መቼ ተደብቁ? ህይወት ይፋ ቢወጣበት ይፋ እስከ መቼ? እሺ በጣም አሪፍ። ስለዚህ ቅርብ ጊዜ የሙዚቃ ኢፒ አልበም አውጥተሃል። ከሱ እንጀምርና እንግዲህ አዋራራችን ወደ መራን እንሄዳለን። ልክ ነሽ ጊፍቲ። ምን መሰለሽ አንድ ግማሽ ኢፒ ወደ 5 ስራዎች ያሉበት አንድ ሚውዚክ ቪዲዮ አድርጌ 4 ኦዲዮችን ለህዝብ አድርሻለሁ። ከረጅም ጊዜ በኋላ ነው ያደረስኩትና ብዙ ሀሳቦችን የያዘ ነው። በራሴ ቻናል ነው፣ እዚሁ ቻናል ላይ ነው የለቀኩት። ብዙ በቃ ሀስል ምናምን ነበረው ለመስራት በጣም ደክሜ ምናምን ነው እና ደስ የሚለው ነገር በአጭር ጊዜ ውስጥ እንዲጨርስ ብዙ ሰው ሰፖርት አድርጎኝ ምናምን እንደ መጥፋቴም አይደለም። መልሽ አንዳንድ ጊዜ ከስራው ትንሽ ራቅ ስትይ ነገሮች ምናምን ሁሉም ነገር አዲስ ይሆንብሽ የለ እንደዛም አልሆነብኝም። የሚጠፋው ነገር አለ። እግዚአብሔር ይመስገን እኔ ሰው አለኝ ይሁን ሰው ይወደኛል ወይ ወዳጆቼ ጓደኞቼ ምናምን አርት ላይ በጣም እኔን መርዳት ይፈልጋሉ መሰለኝ። ተከባህልም እንጂ በሙዚቃኞች አቀናባሪ በዚህ ግጥም ሁሉም ላይ አሉኝና ብቻ ፈጣሪ ፈቅዶ በአጭር ጊዜዎች ውስጥ እንዴት ልበልሽ በ6 ወር ምናምን ሰርቼ ለህዝብ አድርሻለሁ እና ተቀባይነቱም በጣም አሪፍ ነው። እግዚአብሔር ይመስገን በጣም አሪፍ ነው። ቻናላችን ጥሩ ይሆናል። ተሳተፈበት ማን ተሳተፈበት? በጣም አሪፍ ጥያቄ። የሚገርምሽ ብዙ ሰው ነው የተሳተፈውና በየዘርፋቸው እንትን ከምል ያሉበትን እንዳለ ሜንሽን ላድርግ። ታምሩ አማረ አለ፣ ብሩክ ተቀባ አለበት፣ ኪሩቤል አለበት፣ ቤንጂ አለበት፣ ብሩክ ተቀባ፣ ቤንጂ በግጥም ዜማ እሱ ባለው አለ፣ ሄኖክ ድለቃ አለ በቅንብር እሱ ያለ፣ ዳዊት አለማየሁ አለ፣ ሚፍታ ሀሰን አለ። ሰብስበ ይዛቸዋል። እንግዲህ ሰብሰብ ብለን ኢፒ አይመስልም ማለት ነው ስብስቡ። በፊቸሪንግ አፉሚያ የምትባል ታዳጊ ልጅ አለች በጣም ጎበዝ። ድምጿ በጣም ደስ የሚል የህፃናት ቲያትር ታዳጊ ልጅ ናት። እዛ ነው የሚያገኟት። ድሮ በፊት ማቃት ነበረ። ከዛ ፒክ አድርጌ ከእሷ ጋር የሰራሁት አለ። በፊቸሪንግ እሷ ተሳትፋለች። ተቀባዮችም ብዙ አሉ። ነዲሲ ብዙ ጓደኞች ተሳትፏል። እነዚህ ሰዎች ነው ያሉበት። በጣም አሪፍ። ስለዚህ የሙዚቃ ህይወትን ትንሽ ደግሞ ጨረፍ አድርገን እንዲና ከዛ አነሳሱን ነው አነሳሱን እኔ ምን መሰለሽ እውነት ለመናገር ድሮ በፊት ወልቂጤ የሚባል ሀገር ጉራጌ ዞን አካባቢ እዛ ኖር ያለው ኦልሞስት ወደ እስከ ስንተኛ ክፍል መሰለሽ 4-5 ምናምን ተምሬያለሁ እና እዛ ፐርፎርም ማድረግ ነበረ። የሆነ አንድ ፒክቸር አለ ማየት ከቻለን እንደውም ባሳያቸው ደስ ይለኛል። ምንድነው እዛ በቃ ሙዚቃ እንሞክራለን እንተውናለን ምናምን ከዛ ነው የጀመረውና ፋይናሊ ወደ ህፃናት ቲያትር ሙቭ አደረኩ። ህፃናት ቲያትር ገብቼ ያው ህፃናትና ወጣቶች ቲያትር በልጅነት ነው የሚቀበልሽ። በጣም በልጅነት ያው ማደጊያ ነው። ህፃናትና ወጣቶች ይባላል። ወጣቶች ቲያትር ይሰራሉ። በህፃናት ነው ሙዚቃ የሚቀርበው፣ ዳንሶቹ የሚዘፈነው ህፃናቶች ናቸውና እዛ ጆይን አደረኩኝ። አንተ ልጅ እያለህ ማለት ነው? በጣም ልጅ እያለሁ። እሺ እናንተ 5ኛ ክፍል ነበርኩ ህፃናት ስገባ። ኦኬ። ስለዚህ
ወጣቶች እንዳልከኝ ነበሩ ማለት ነው ከእናንተ ከፍ የሚሉ ለማን ነበሩ ተስተውሳቸው ካሉ በጊዜው ማን ነበረ መሰለሽ ተሙ ነበር ተወዛዋዡ ራሄል ነበረች እና አሰግድ እሸቱ ስባለው ታላላቆቻችን ናቸው እኛ ታናሽ ነን ያው እነሱ ታላላቆቻችን ናቸው እነ ጃኪ ነበሩ ምስክር አወል ነበረ ጄሪ ነበረች ጄሪ ትግርኛ ዘፋኛ ምናምን እኔ ያው እነሱ ታላላቆች ናቸው እኛ ከስር ነው የገባነው ከእናንተ ባችስ ማን ነበር እኔ ጋር የኔ ባች ሙዚቀኛ ማን አለ መሰለሽ ታሚኒክ ያለ ፋራው ሚል ሙዚቃውን ያጣን ታሚኒክ ያሉ በኔ ባች ሌላ ማን አለ መሰለሽ እነ ኢዮብ ዳዊት ዳኒ ሮያል ጽጌ ሮያል አንድ ወይስ ከዳኒ ጋር ምናምን አንድ ባች ነን እነሱ ቲክቶከሮች ናቸው አሁን ቲክቶከሮች ይሄ ያደረጉ ነው የምልሽ እነሱ የነበሩበት ግን ባቻችን እኩል ምንድን ነበረ እኛ በጊዜው ሰራው እንዲህ ዘርፍ የለው የሚገርምሽ እኔ በልጅነት ያውን በጣም የብሌን ማሞ ወንድም ሆኜ ታናሽ ወንድም ሆኜ ሙሉ ፊልም ሰርቻለሁ ብሌን ማሞ ማህደር ያለችበት ሄኖክ ወንድሙ ያለበት ማዛሮት የሚባል ፊልም አንተነህ አስረስ የሚባል አክተር ካወቅሽ አንቱታ ጎበዝ አክተር ነው በዛ ላይ ብዙ የድሮ ፊልሞችን ዳይሬክት ያደረገ አንተነህ አስረስ የሚባል አሰርቶኛል ሰርቻለሁ እና ምልሽ ዘርፍ የለውም ህጻናት ቲያትር ሁሉንም ላይ ትገባለህ ሙዚቃውም ልጅ አይደለሽ ለነገሩ ኢነርጂው ማለት ነፃም ትሆናለህ ታረጋለህ የሆነ ሰዓት ስትፈልጊ ወደ አንዱ ሳይድ ታደርጊያለሽ ኢቭን እንደውም ሺፍት ልትደራረጊ ሁላ ትችላለሽ አሁን ዘፋኝ ተብሎ የመጣ ተወዛዋዥ ሊሆን ይችላል ተወዛዋዥ የነበረ ዘፋኝ ይሆናል ምናምንና ያው ሁሉንም ሙያ ነው እንትን የፈለግሽውን ነው ቲያትር ቤት ሐሳቡ ራሱ ያው ሁሉንም በጎደሉትም ያለሽ ቲያትር ትሰሪያለሽ ምናምን ተውኛለሁ ህጻናት ቲያትርም ትወና ሰርቻለሁ አንድ ትወና ላይ ተሳትፌያለሁ ከዛ ተውክ ትወናው ብዙም አልገፋውበትም የሚገርምሽ የምፈልግም አይደል እኔ ዳንስ ምናምን በጣም በቃ እንዴት ልበልሽ ያስደስተኝ ነበር ከልቤ ነው እንትን በጣም ሳቲስፋክሽን አለ ኢነርጂ አይደለም አስፋልት ላይ ነው ትሬኒንግ የምንሰራው እንከረባበተዋለን እና ከኔ ጋር ተዋህዷል ተመችቶኝ ምናምን እዛው ላይ ፎከስ አደረኩ ረጅም ጊዜ ዳንሱን ነበር የምሰራው በጣም ረጅም ጊዜ ከዛው ከህፃናት ቲያትር ልክ እንዳቆመን እኔ ፍሪላንስ ተመደብኩኝ ሀገር ፍቅር ገባሁኝና እዛ ወደ 5 ወር 6 ወር ሰርቻለሁ ሀገር ፍቅርና ፍሪላንስ በዳንሰኝነት ዳንስ ትሰሪያለሽ ይባል ዘመናዊ ነው ምሰሩ እዛ ትንሽ እንደቆየሁኝ ሙዚክ ቪዲዮዎች ላይ በጣም መስራት ጀመርኩኝ ኬሮግራፊውን ራሴም እየገባሁበት ምናምን እና እሱ ሳላስበው ሰዎች ጋር መድረስ ጀመረ አሁን አብዛኛው ሰው የሚያቀኝ ያኛው ብዙ ስራዎችን ስለሰራው በዳንሱ ነው ብዬ ነው ማስበው ለቅርብ ነኝና ብዙ ክሊፖች ላይም ተሳትፌያለሁ ክሊፖች እናስተዋሳቸው እናንሳ እሺ በጣም ብዙ ነው የሚገርምሽ አሁን ቫይራል ከሆኑት የሱ ባለው ሲከፋሽ አልወድም የኔ ኬሮግራፊ ነው ህንድኛ የሚመስል ኬሮግራፊ የኔ ነው ከዛ ቀጥሎ ደግሞ ያሬድ ነጉ ያጉቴ እኔ ነው የቲ ጊዛ ጋር ፒሲማያ እኔ ነው የሄዋን ገብረ እግዚአብሔር አነ የሪ ነው የማኪ ኬቪ አሜሪካ ሚል ሁለት ሆነን ተሸንፍ ያለው የሙላለምና የኤፍሬም ተሸንፍ እሱ የሰላማዊት ዮሐንስ አምበል ብዙ ዳንሰኞች ምናምን ያሉበት አረ ብዙ ነው እንዲህ አሁንም ባንዴ ያው የቅርብ ሰው ሲሆን እየገባሽም አታይም ድሮም እና ብቻ ብዙ ነው የሰራሁት እኔ ያው እንዲህ የሚባል ማለት ነው ኬሮግራፊ በማድረግ በጣም ተሳትፌያለሁ ራሴ የምገባ ነበር የሆነ ሰዓት ነው ያቆምኩት ልክ የራሴን ሚውዚክ ቪዲዮ እንደጫንኩኝ ዳንስ ራሴ መግባት አቆምኩኝ ኬሮግራፊ ሰራለሁ እዛው ነው ያልታየም ቅንብሩን ብቻ ሰርቼ
እንዲቀረጹ አደርጋለሁ። ያው ጓደኞቼ ናቸው አብረው የሚሰሩ ምናምን። ራሴን መደበቅ ጀመርኩኝ። እንዳትበዛ ነው የአሲጌ ስራ ዱማ ዱሜ የኔ ነው የኔ ነው ብዙ አሉ እና እኔ ብቻ አልገባም ምናምን ራሴን ወደኋላ እያደረግኩኝ እንደዛ ጀመርኩኝ። ጀማሪ የሚለውም ስራ ሰራው ማለት ነው። ጀማሪ ጋር እንመጣለን። ኮሪዮግራፊ ስታደርጋቸው የሙዚቃ ቪዲዮዎች ላይ ብዙ ሰዎች ናቸው የሚሳተፉት። ምን አይነት ከባድ እንደሚሆን ገምታለሁና ምን ያክል ጊዜ ይፈጃል እንደው አስጠንቶ ብቁ ናቸው ብሎ ለቪዲዮ ለማብቃት? ብቻ በጣም ከባድ ፕሮፌሽን ነው። አሁን እኔ ምልሽ የሚሰማኝ የሆነ ቅር የሚለኝም ነገር አለ። እንደ ድካሙ ብዙ ሰዎች ዋጋ እንደከፈሉለት ምናምን አይደለም አሁን ያለው። አሁን ላይ ደግሞ ጭራሽ በቃ ሌላ ሆኗል እና በጣም ፔንፉል ነው የምልሽ። ብዙ ሰዎች ህይወታቸውን እድሜያቸውን ምናምን ዋጋ ከፍለውበታል። በጣም ትልቅ ሙያ ነው። በጣም አድካሚ ደግሞ አድካሚ እንዴት ልበልሽ። አሁን አንዳንድ ጊዜ የሆነ የድካምሽን ፍሬ ስታገኝ ባላንስ ያደርጋል። ምንም ባላንስ ማያደርግና እንደ ፕሮፌሽን በቃ በጣም የተገፋ አይነት ፕሮፌሽን ነው እና አድካሚ። እኔ እንደውም የሚገርምሽ አንድ 200 ዳንሰኛ ያለበት ለኩላሊት ማህበር ስጦታ የሚሆን 200 ዳንሰኛ ያለበት የ42 ደቂቃ ሚውዚክ ቪዲዮ አበርክቻለሁ ራሴ ፕሮዲስ አድርጌ። በማን ሙዚቃ? ጆርዳንና ቤገዝ ነው ሳውንዱን የሰሩልኝ። ሪትም ብቻ ነው። 200 ዳንሰኛ ያለበት የመጀመሪያ ጊዜ ነው ያ ሁሉ ሰው ያለበት ቪዲዮ። 42 ደቂቃ ነው ያልከኝ? 42 ደቂቃ ሙሉ የሚሆን አስተማሪ የሆነ ምናምን በሱ ብዙ ሰው ያቀኛል። 200 ሰው ነው የተሳተፈበት። 6 ወር ነው የፈጀብኝ እሱ ፕሮጀክት። 6 ወር ሙሉ እየዞርኩኝ ሰዎችን አስጠንቼ ሰብስቤ በ4 ቀን ቀረጻ ፊልም በቃ በዛ ልክ ነው የሰራሁትና ስለዚህ ረጅም ጊዜ ወሰደብህ ይሄኛው? 6 ወር ነው የፈጀብኝ። በጣም አድካሚ ነበር። ብዙ ዳንሰኞችን ያኔ ነው የተዋወቅኩት። በየሰፈራቸው እየሄድኩኝ እና በቃ ኢነርጂያቸው ቀበሌ ውስጥ ምናምን ታገኛለሽ። የሆነ ክፍለ ከተማ ሄደሽ ውይ እንዴት ደስ እንደሚውል እኮ ብታይ። በስመ አብ በቃ ኢነርጂው ራሱ በቃ ይለያል ነው ብልሽ። በጣም ደስ ይላል። ምን እንደሚበሉ ኤኔክስ ሲጨርሱ እንኳን አያስቡ። ፓሽኑ ነው የሚያወጡት ኢነርጂ ምናምን በጣም እንትን ነው። ኢቭን እሱን እንኳን አያስቡም ነው የምልሽ። ዝም ብሎ በቃ በዛ ኢነርጂ ቆንጆ የሆነ 200 ዳንሰኛ ያለበት የመጀመሪያ ጊዜ ነው የተሰራው። በኢትዮጵያ ታሪክ የለም። አስረክቤያለሁ። ግን ለእይታ በቃ ወይስ አልበቃ? እነሱ ነው የሚያበቁት። ያው ታስረክቢ ብዙም ዲቴል አላውቅም፣ ግን ፋይሉ እኔ ጋር አለ።
አለመታየት ያናድደኛል። የሚገርምሽ ያው ሁሉ ሰው ተሳትፎበት ምናምን እነሱም ያው ቢዝነስ ሀሳብ ሳይሆን አሴ ፕሮጀክት ነገር ስለተጠቀሙት መሰለኝ የሆነ እንዲታይ ምናምን ቢያደርጉበት በእይታ ነገሩ በጊዜው ገቢ አይገኘው ነበር። ግን ፕሮጀክታቸውን በደንብ ሰዎች ጋር እንዲደርስ ሀሳቡ ምናምን ንቅናቄ በጣም ፈጥረናል። ብዙ ብርን እንዳገኙ ምናምን የሆነ ጊዜ የምስጋና ሰርቲፊኬት ሄጄ ተቀብያለሁ ከዛው ከቢሮ። ግን አሁን 200 ሰው አላስጨነቀም። ስራችን እንግዲህ ፓሽን ነበራቸው እንግዲህ ራሳቸው ማየት ይፈልጋሉ። የሚገርምሽ የዛን ጊዜ አሁን አዲሱን ስራዬን ልሰራ ያወጣሁት ኢነርጂን ያህል የዛን ጊዜ አላወጣው። ሰው ኮሚትድ ነው ለምን እንደሆነ አይገባኝም። የዛን ጊዜ ፈቃደኛ ነው። ስታጁ የበጎ ነገር ስለሆነ የበጎም ነገር ብቻ ሳይሆን 200 ሰው ከታዘዘሽ ማለት እንዴት ልበልሽ ሰውን ራሱ ባህሪውን መቻል የለበት። ዳንሰኛ ነው ገብቶሻል? ዳንሰኛ ነውና ያው በዛን ጊዜ በጣም የሚገርም ኤክስፒሪየንስ ትልቅ ጊዜ የፈጀብኝ እሱ ነው። ኦፍ ኮርስ እንዴ 200 ሰው ይዋዛ አይደለም። በጣም 6 ወር ነው የፈጀው። 6 ወር እናየዋለን። ስለዚህ በደንብ እሺ አሁን ደግሞ እንቀጥል። አሁንም ከኮሪዮግራፊ ደግሞ እንውጣና ቅድም ጀማሪ ነው የጀመርኩበት ጊዜ አልከን። ጀማሪ መቼ ነበር የወጣው? ጀማሪ 2009 ላይ ነው። 2009 ሰኔ ላይ ነው የተሰራው። ጊዜው እንዴት ነው የሚሮጠው? አይገርምሽም? ሰኔ ላይ ነው የተሰራው። ክረምት አካባቢ ነውና ጀማሪ ነኝ ምናምን በቃ እኔ ቢበላሽም አልፈራም ይስተካከላል ምናምን እያልኩ ሼፕ ሲደረግ የሆነ ግጥሙ ይሄ አይሆንም ስንል ምናምን ስናነሳው እንደ ቀልድ እየተባለ የሚገርም ሪትም አልተገኘም በጊዜው። በቃ ታሜ ጓደኛችን ነው ታምሮ አማረ፣ በጣም ማከብረው ታላቅ ወንድሜ መካሬ ነው ምናምና ጊዜው በቃ ሳውንዱን እሱም ሲሰጠኝ እኔ ዳንሰኛ ነኝ ለዳንስ ተመቸኝ። ብዙ ጊዜ እኔ አሁን ኮምፕሌን ማድረገው በጊዜው ሰው ክሊፕ ላይ ያሰራኝ ይመጣና ሳውንዱ ግን ዳንስ የሚያስፈልገው ላይሆን ይችላል። በቃ ማያስደንስ የለም እንደዛ ሳውንድ ይሆንብኝና በቃ ፑሽ አረግ ነበር ምናምና በቃ ለሚሆን ሆነ። በቃ ለዳንስ አይተሽ ከሆነ የጀማሪ ሚውዚክ ቪዲዮ ጫካ ውስጥ ስክትክት ነው ያለው ዳንሱ። ለመሪቱም በቃ በጣም የሚያሰራ ስለነበረ ከዛም ስለሚያውቅ ነው ማለት ነው። ክሊፑን ሲያይ እሱ እንደውም በጣም ደስተኛ ሆነ። በጊዜው በቃ ደስ አለው ምናምን። በጣም አሪፍ አድርገን ሚውዚክ ቪዲዮን ሰራ ነው። ይሄ ነው ጫኔ በጣም ወንድሜ ወዳጄ በጣም ማከብረው ነው። ጫኔ በጊዜው ጥሩ አድርጎ ዳይሬክት አደረገው። ታደሰ ማስረቻ ሲክስቲን ፕሮዳክሽን ጥሩ አድርጎ ቀረጸው እና በቃ ባላሰብኩት አይነት ልክ ሰው ጋር ደረሰ ምናምን። ጥሩ እንትን አመጣ። ፊድባኩ በጣም አሪፍ ሆነ። በጣም እይታውም ጥሩ ነበር። እይታውም በጊዜው በጣም አሪፍ ነበረ እና ብዙ ቦታዎች ላይ በደንብ ይታይ ነበረ ምናምና ብቻ መሽታ ቤቶች ምናምን ጎራ ስትይ የዛን ጊዜ በቃ ክፍት ተደርጎልሽ ዳንሷንም ይሞክራል ብርክክ ብለ ዳንዳና እና በቃ አሪፍ ሆነ። እዛው በቃ በዛው ኢነርጂ ወደ ሌሎች ስራዎች ገባሁኝ ማለት ነው። ከዛ ግን ጀማሪ ሆነ የመጀመሪያው ስራ በራስ በድምጽ የተሳተፍክበትና ከዛ በኋላ ረጅም ጊዜ የለም በሙዚቃው ስራ ላይ አይደል? ወዲያው ተከታታይ ስራዎችን ሰራው። ታክሲ ሚል ስራ ሰራው። እሺ ታክሲ ሚል ሚውዚክ ቪዲዮ ለቀኩኝ። የኮሮና ወቅት ላይ ነው። ከታክሲ ቀጥሎ ልዩ የሚል አዲስ ስራ ልዩ ከዛ በኋላ እነሱን ሰራው። በመሀከል እኔ አልነበርኩ። የት ሄድክ? በጣም አሪፍ የት ሄድክ? ጥሩ ጥያቄ ነው። የሚገርምሽ በቃ ታስሬ ነበረ። ምንም እንትን የለውም። በእስር ላይ ነበርኩ። ኦልሞስት ስንት ጊዜ ታሰርኩ መሰለሽ? 2 ዓመት ከ7 ወር ከ20 ቀን ታስሬ እስር ቤት 7 ወር ከ20 ቀን። ምን አጠፋ? እንዲህ የምታጠፋት ሚገርም የተከለከለ ቦታ ዘፍኝ አይደለም። እነዛ ከጀማሪ በኋላ ምንድነው ያው እኔ እንጃ አላቅም። የነጋዴነት መንፈስ ከየት እንዳመጣ አላቅም። የንግድ ሀሳብ ምናምን ወይ ወልቂጤ ስለኖርኩ ይሁን የጉራጌነት እንትን እሱ ይሆን አላቅም። ንግድ ስራዎችን በደንብ እሰራለሁ። እኔ ስራ አልንቅም።
ያው ህይወትን ለማሸነፍ በጣም እሰራለሁ መልሽ የተለያዩ ስራዎችን ሰርቻለሁ እውነት ለማናገር ቢዝነሶችን ብዙ ነገር ሞክሬያለሁ ብቻ ጉራጌ ምን ይላል ካለ መስራት በነፃ መስራት ይሻላል ያው ሰው ትተዋወቅ ያለሽ ምናምን ገባሽ እና ብቻ እሰራ ነበረ በዛ ስራ ምናምን ሂደት ውስጥ የንግድ ፍቃድ ጉዳይ ምናምን ከገቢዎች ጋር የተያዘ የታክስ ምናምን ያለ ደረሰኝ ግብይት በሚል ክስ ፍርድ ቤት ስመላለስ ምናምን ጉዳዩ በጣም ሌላ ሳይድ ይዞ ወደ ሌላ ነገር ሄዶ በቃ እሱን ክሊር ለማድረግ ወደ ፍርድ ቤት ምናምን እስቲ በስር ያው ሁሉ ጊዜ ቆየው ጥፋተኛ ነህ ተብሎ አዎ ጥፋተኛ ነህ ተብዬ እስኪፈረድብኝ ኦልሞስት 2 አመት ፈጅቷል ችሎት ላይ በመመላለስ ብቻ ያው ቀጠሮች በጣም ብዙ ቀጠሮች ነበሩት አንዱን ቀጠሮ ሄጄ አንዱን እንትን ስል ጠበቃ ምናምን እንትን ስንቀይር ስናስቀጥር ስንከራከር ይግባኝ ስንጠይቅ ከመደበኛ ከፍተኛ ደግሞ ጠቅላይ ይግባኝ እስክንጠይቅ ባለው ጊዜያት 2 አመት ከምናምን በተለያዩ የእስር ቦታዎች ቆይቻለሁ ቂሊንጦ ቆይቻለሁ ቃሊቲ ቆይቻለሁ ፖሊስ ኮሚሽን 3ኛ ቆይቻለሁ 5ኛ ጣቢያ ቆይቻለሁ እና እነዚህ እንዳለ ተደምሮ 2 አመት ከ7 ወር ከ20 ቀን ቆይቻለሁ በጣም ከባድ ጊዜ እኔ አሁን ዳግም ተወልጄ ነው የምናወራው ሁለተኛ መኖር ጀመር ይሄ የሙዚቃ ህይወት ውስጥ ያለ አንድ ወጣት የራሱ ሙዚቃዎች እየለቀቀ ኮሪዮግራፊ እየሰራ እንደዚህ መዝናኛው ዓለም ላይ ያለ ወጣት ከዛ ዓለም ደግሞ ወደ እስሩ ዓለም ገባ ማለት ነው ሌላ አይነት ጅማሬ ይመስለኛል በጣም ስለሱ እናወራለን አሁን ደግሞ ጥሩ መታሃል በጣም ከባድ ጊዜ ነው አሁን እንደዚህ ምልሽ አላቅም ያው ሰው በየልኩ ፈተና አለው በየተከሰው ልክ ይፈተናል ሰው አይደለ ሁሉም የራሱ የየልኩ አለው አሁን እኔ ላንቺ ይከብድሻል ያንቺን ብትነግሪኝ የሆነ ፈተና የተፈተንሽ ይኖርሻል ለኔ ከባድ ሊሆን ይችላልና ሰው በየልኩ ብቻ ይፈተናል የኔ ፈተና ወይ እድሜ ይሁን አላቀም ያለ እድሜ ሆኖ ምናምን ብቻ እንደሆነ ይገባኛል አይገባኝም ውስጥ አልገባም እግዚአብሔር ልክ ነው ብዙ ጊዜ የሆኑ ፈተናዎችን ሲያመጣ ፈጣሪ አለ አይደል ወይ ያ ጉዳይ እንዲያስተምርሽ ነው ወይ እምነትሽን ሊያጠነክረው ፈልጎ ነው ወይ ያዘጋጀሽ ይሆናል እንጂ ዝም ብሎ አይመጣም ልክ ነው ፈጣሪ አይሳሳትም ፍጹም ልክ አምላክ አይደል ባይሆን ኖሮ ለምን ሆነ ብለን ኮምፕሌን እናደርግ ነበር እሱ ነኝ እሱ ደግሞ ስልጣን አለው በእኔ ላይና እኔ ግን ያቀሜን ፑሽ አድርጌያለሁ ስለሆነም ነው ከብዙ ፍርድ ተቀንሶ ነው አሁን ላይ የወጣሁትና ብዙ ጊዜ የሚያቆየኝ ነበር የነገሩ ውስብስብነት በጣም ብዙ ጊዜ የሚያቆየኝ ነበር ፈጣሪ ፍቃዱ ሆኖ በዚህ ተማር ሲለኝ ምናምን ነው ከዚህ ጉድ የሚያወጣኝና ብዙ ጊዜ ህይወት ላይ ቸልተኛ ትሆኛለሽ የሚሰራ ሰው ነው የሚሳሳተው እና አንዳንድ ስህተቶች ብዙ ዋጋ ያስከፍሉሻል እንደ ቀልድ የምታዩም ዋጋ ተከፊበታለሽ ምናምን ግን ያልፋል ተመስገን አልፎ ምናምን ላይ እንደዚህ ታወሪያለሽ ምን ከእግዚአብሔር ጋር በጣም አታችመንትሽ የእምነት ሲሆን ይሄ እንዴት ልበልሽ ፈጣሪ ልክ ነው ከፈጣሪ ጋር ግንኙነትሽን እያረግሽ ጉዳዮቹን እንዲያልፉ ስታደርጋቸው ያልፋሉ ግን በቃ በጣም ዋጋ ያስከፍልሻል ነው የምልሽ አሁን አልፎ እንዲህ ስናወራው ቀልድ ነው በጣም በቃ የትኛውን ስሜቴን አውርቼ እንኳን የምገልጽበት አይደለም እያንዳንዱ ቀን ያሳለፍኩት እንዴት ልበልሽ እኔ ፀሐይ ራሱ በደንብ አላቅም አይደለም መሬት ላይ መተኛትና ብዙ ፀሐይ እንኳን አልመታኝም ብቻ በጣም ከባድ ነበር እግዚአብሔር ይመስገን ፈጣሪ በደንብ አስተምሮኝ ያሳልፎልኛል ብዬ አስባለሁ እንኳን ለዚህ በቃና ግን ያው እንደዛም ቢሆን ዝም ብለን አናልፈው ይሁን የሆነ ነገሮች ብታወራን ደስ ይለኛል የእስር ቤት ምንድን ነበር ቻሌንጅ የሚያደርገው እኔ ብዙ ሰዎች አግኝቼ አውቃለሁ ከእስር ቤት ሲወጡና ሁሉም የተለያየ የሚነግሩኝ ነገሮች አሉ ከለመዷቸው ከኖሯቸው የህይወት መንገዶች ማለት ነው ያንተ በጣም ቻሌንጅ ያደረገ ምንድን ነበር እኔ ምን ቻሌንጅ ያደረገኝ መሰለሽ እውነት ለመናገር አርት የነጻነት አርት ራሱ ሐሳቡ የለም በጣም ነጻነት አለው እንደው ንግዱ ምናምን ጉዳዮች ላይ በቃ እንትን ትቆጠብ ያለሽ ምናምን አርት ግን በጣም ነጻነት ነውና ያን ያህል ነጻነት ያለኝ ሰው
እየፈነጨሽ ሀሳብ አምጥተሽ ከዛ ሀገር እዛ ሀገር የሆነ ሀገር ሌላ ሀገር ምናምን እየሄድሽ የሰራሽ ሰው የሆነች ክፍል ውስጥ ዲስ ልበልሽ በቃ አይምሮዬ ለመቀበል በጣም በጣም ጊዜ የፈጀብኝ እሱ ነው የምልሽ። በጣም ጊዜ ወስዶብኛል። እኔ እንደውም ብዙ ወዳጆች ስላሉኝ ጓደኞቼ በጣም አላቅም ከምነግርሽ በላይ እኔ ወዳጆች አሉኝ በጣም በቃ የራሴ የምላቸው ሰዎች ለእኔ በጣም የሚያስቡና እነሱ ከጎኔ ባይሆኑ ኖሮ ቤተሰቦቼ፣ እናቴ፣ ወንድሞቼ ምናምን ያንን ጉዳይ ራሱ መቀበል ይከብደኝ ነበር። ግን እያንዳንዱ በቃ ሙቪ ላይ አሉ። ተጭኜ እንኳን ከአንዱ ጣቢያ ሌላ ቦታ ሲሄድ የብቸኝነት ስሜቴን ለማጥፋት ቆሞ ያዩኛል። መኪና ውስጥ ሆኜ ከፍርድ ቤት ወደ ጣቢያም ሆነ ወደ ቂሊንጦ ምናምን ሲሄድ ተደርድረው ምናምን አለን ምናምን ሲሉሽ የሆነ ያበረታል አይደል? አዎ። አይ በቃ ለመስነፍ እኔ ፍቃድ አልተሰጠኝም ማለት ነው። ገብቶሻል? ሰዎች ገፋፍተው አንዳንዴ ያሰንፉሻል። የኔ ግን አልተፈቀደልኝ። ስለዛ እነዚህ ሰዎች ሲመጡ እኔ ሊያዩ ሲመጡ ኢነርጂ ሊኖራቸው ይገባል። ከኔ የሆነ ነገር መውሰድ አለባቸው። ለእነሱ መማሪያም ይሆናል ፈጣሪ ያስቀመጠኝ ብዬ የዛን ሰሞን በቃ ማሰብ ጀመርኩ። ስለዛ ኤክሰርሳይዝ አደርጋለሁ። ራሴን በጣም ነው የምጠብቀው ነው የምልሽ። በቃ ቀኑን ሙሉ ኤክሰርሳይዝ ሰርቼ ምናምን ጭራሽ ፊዚካሊ ምናምን ተስተካክሎ አይተሽን ከሆነ ቀጭን ነበርኩ በፊት። በጣም ቀጭን ነበርኩ። እኔ ራሱ አላየውም የድሮ ፎቶን እንደዚህ እና በቃ ልብሴን ምናምን እንትን እያልኩኝ በመጡ ሰዓት ኢነርጂ ከኔ ወስደው መሄድ ጀመሩ። ሊጠይቁኝ መጥተው እኔ ነው የምጠይቃቸው። ጭራሽ አጽናንቻቸው ነው የሚሄዱት ምናምንና እሱ ኃላፊነት ጠንካራ እንደሆነ አድርጎኛል ብዬ አስባለሁ። እና አልተፈቀደልኝም፣ ብቻ እኔ ለመስነፍ አልተፈቀደልኝም። ጥሩ ነው፣ ጥሩ መረዳት ነው። ለመስነፍ አልተፈቀደልኝም ማለት ነው። አይ በቃ አልቻልኩም፣ እንደዛ መሆን አልቻልኩም። አሁን ብዙ ሰው ተስፋ እንደሚቆርጠው ምናምን እንደውም ያለ ዕድሜም ስለሆነ ምናምን ለብዙ ጓደኞች የለም በእኛ የጓደኞቼም ታሪክ እኛም ፍሬንዶች አካባቢ አብሬያቸው ያደግኩት ምናምን አብረን የተማርን ልጆች ጋር የታሰረ የሚባል ታሪክ የለም። በዚህ ልክ እኔ ነኝ በቃ የመጀመሪያው። እንደውም አንድ ወንድሜ ምን አለኝ፣ የሌለብንን የእስር ቤት ታሪክ አመጣብን አለ በጌታ በዛ ምናምንና ስለዛ በቃ እኔ መማሪያ መሆን አለብኝ ብዬ ነገሮችን ማሸነፍ እንደሚቻል ያው በስራ ላይ ምናምን የሆኑ ጉዳዮች አሉ። ግን በቃ አንድ የህይወት ፈተና ነው። ማሸነፍ ግን ግዴታ አለብሽ። እዛ ውስጥ ከቀረሽ እንዘን ከወጣሽ በኋላ ድጋሚ ወደታች ምናምን ከሆነ ነው ልክ ያለው። ግን ማለፍ ያልፍ የለ በደንብ ማሳለፍ እንኳንም ማለፍ ተመስገን፣ በጣም ተመስገን። ጥያቄ ልጀምር እባክሽ። እንግዲህ ያው እስር ቤት አጥሩ የበዛ ነው፣ ፍላጎት በጣም ይወሰናል እና ምን ያምርህ ነበር? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አሁን ሰው ምን ያምርሃል ሲባል የሚጠብቀው ሌላ ነው። እኔ በእውነት ማንኪራ የሚባል ካፌ አለ የምንሰበሰበበት ፒያሳ አራዳ ላይ። ታውቂው እንደሆነ አላውቅም። አራዳ ፈርስት ፍሎር ላይ ማንኪራ ካፌ ነበርና እኔ የህይወቴን ዋና ዋና ትምህርቶች የወሰድኩት ብዙ ሰዎች ሚት ያደረግኩበት ብዙ የስራ ወሬ ከሰዎች ጋር የተገናኘሁበት አብዛኛውን ቁም ነገር ያወራሁበት ቦታ ነው። እዛ ሆኜ ካፌ ተሰብስበው ስለሚያወሩት ወሬ አስብ ነበር። በእውነት ነው የምልሽ፣ ሲናፍቃል በእውነት በቃ እንዴት ልበልሽ፣ ሰዓቷ ይታወቃለች የምንሰበሰብባት። ቴብሉ እንዲሞልቶ 10 ምናምን ክብ ሰርተን ሀሳብ ነው የሚወራው። እንደ ዘንድሮ ልጅ የጫማ የልብስ የምናምን የገሌ ምናምን ሳይሆን ቁም ነገር ስለ አገር ምናምን በቃ ትላልቅ ሀሳቦች ይነሳ ነበር። እኔ ህይወቴ ላይ በጣም የጠቀሙኝ ነው የምልሽ። የሰፈር ጓደኞች ናቸው? የስራም የሰፈርም በንግዱም ዓለም ላይ ያሉ ትላልቅ የምታያቸው አርቲስቶች ምናምን እዛ ነው የተዋወቅ ነው በአብዛኞቹ ጋርና ብዙ ጉዳዮች ሲወሩ ነበር ጠቃሚዎች እና እሱ ነገር ይናፍቀኝ ነበር። ደግሞ ወጥቼ ያልደረስኩበት ፈርሷል። ኧረ እባክህ ሌላ ቁስል
መድረስም አልቻልኩም። ብቻ በጣም ማኪያቶ ይዛችሁልኝ ነው ከዛ ምናምን እል ነበር። አንድ ሁለቴ እንደውም አንድ በጣም ወደ ወዳጅ አምጥቶልኛል። ገርማል። እሺ ይሄን መልስ አልጠበቅኩም ነበር። እውነት ለመናገር በቃ ይሄ ነው። ኦኬ በጣም ይገርማል። እንግዲህ ከ2 ዓመት ከ7 ወር ከ20 ቀን በኋላ ወጣ። ከዛ ጀመረ ስትወጣ ምንድነው ያደረግከው? እኔ ውስጥ ሆኜ ብዙ ጊዜ ጸሎትም እንዲህ ከቆመን ምናምን ጸሎትም ካደረግኩ ምናምን ብዙ ጊዜ በቃ ምጸልየው እናቴን ብቻ አደራ ብዬ ነው። እውነት የሆነ ነገር እንዳትሆን እኔ እዛ ውስጥ ሆኜ አለ አይደል በቃ እናቴን የሆነ ነገር አታረግ፣ ሌላ ፈተና አቃጨምርብኝ። ፈጣሪ ደግሞ እኔ ይወደኛል፣ በጣም ነው የሚሰማኝ ነው የምልሽ። ታመመች እንኳን አታሰማኝ። በቃኝ ምናምን ብዬ እንደ አጋጣሚ ሆኖ እኔ ባባ በጣም ወዳጄ ነው። ከማህበርተኝነት እንትን በላይ ማህበርተኛችን ነው፣ ግን ወዳጄ ነው በጣም ምልሽ፣ በጣም ወዳጄ ነው። ቂሊንጦ መጥቶ ጠይቆኛል ምናምን፣ መካሬ ነው እና በቃ የሆነ ያወራኝም ወሬ ምናምን ተስፋ የሚሰጥ ነው እና ሰምቼዋለሁ በጣም። በቃ አንተ ታስራል አሁን የቀኑን ኑር ብሎኝ ነበረ እና የየቀኑን ነው መኖር ያለብህ አንተ፣ ነገ የሚባል እንትን የለም፣ የዛሬ ኑር፣ ዛሬ አንብብ፣ ዛሬ ስፖርት ስራ፣ ዛሬ በቃ ዛሬ ብቻ ምናምን ብሎ እንደዛ እንትን ብሎ ምናምን በቃ እዛ ውስጥ ሆኜ ነው ሞቱን የሰማሁትና በጣም በቃ ቀጥታ እዛ ነው የሄድኩት። ብቻ አልቻልኩም ምልሽ፣ እንደወጣው እሱን ነው ሄጄ ያየሁት። ከዛው ከጓደኞቼ ጋር የሚካኤል ቀድሞ የወጣ ጧፍ ያስገባ ሚካኤል ተባብለን አዲሱ ሚካኤልም ሄጃለሁ፣ ላፍቶ ሚካኤልም ሄጃለሁ። ለጓደኞቼ ስለት ለማስገባት አዲሱ ሚካኤል ሄጄ አስገብቼ ወደ ሰፈሬ ደብሬ በጣም ወደው ሚካኤል ላፍቶ ሚካኤል ነው የሄድኩት። 2 ቦታ ነው የሄድኩት። ከዛ ወደ ቤት ነው የገባሁት፣ ወደ እናቴ። ብቻ ነፃነት ትልቅ ዋጋ ናት ያለት። እንዲህ አልልሽም፣ በነፃነት የሆኑ ነገሮችን ማድረግ ስታጭው ምናምን ፊል ታደርጋለሽ። እኔ በሚሰማኝ ልክ ለአንቺ ላይ ሰማሽ ይችላል። አሁን ስላለሽ ነፃነቱ ምናምን ስታጭው ግን ዋጋው ብዙ ነው እና እሱን ነፃነት ማንም ሰው ያለ ምክንያት ባያጣ፣ ህጉ ጠንካራ ቢሆን፣ የፍርዱ ጉዳይ የፍርድ ቤት የዳኞች ጉዳይ ምናምን በጣም ክሊር ቢሆን አሪፍ ነው እና የሚያስከፍለው ዋጋ ብዙ ስለሆነ እንትን ቢሆን ጥሩ ነው ብዬ አስባለሁ። እንደግሌ ቢሻሻል ይሄው ነው። እሺ እንግዲህ ያለፍኩበት መንገድ ለትምህርትም ይሆናል ለሰዎች ለሚያልፉበት ነው። አሁን አንቺ አስወራሽ አሁን ጓደኛዬ ስለሆንሽ ላንቺ አወራው ባይዘው ስሜቴን ስለማይገልጽ ምን ል ነበር መሰለሽ። ከዚህ በፊትም አንድ ኢንተርቪው ላይ ኢቢኤስ ኢንተርቪው ላይ እንዳወራ ምናምን ፑሽ አድርገውኝ ምንንም ስለማይገልጽልኝ እኔ ውስጤ ብዙ እንትን ስላለ አይገልጽልኝም እና ሙዚቃዬን ብቻ ይስማ ሰው። ሀሳቦች አሉት መናገር የምፈልገውን እዛ ላይ ሙዚቃዎች ላይ ያሉ አልነበርኩም። አዎ ታስሬ ነው ግን ብዙ ቴል ነገሮች ማውራት አልፈልግም ብዬ ተባብቄ ግን አንቺ ያው እንኳን ማውራ ቀላል እንዳይመስል። አይ በቃ ልክ ነው። ይሄ ብዙ ማይወራ የሰዎች የህይወታቸው አንድ ነገር ነውና እንደዚህ በግልጽ ሲወራ እንደው ተጽዕኖ ለሰዎችም የሚሆነው ትምህርት ጥሩ ነው። አይ ያው ትምህርት ይሆናል ስላለፈ ተመልካቾቻችን ወረቀትና እስክሪብቶ ይዘው ሊስት ያርጉ። አይ ስላለፈ ነው። አንዳንድ ጊዜ የሆኑ ጉዳዮች እዛው ቦታው ላይ ሆነሽ ምናምን ማለፍ አለ አይደል? ስታልፊው ለሰዎች ማስተማሪያ ይሆናል። በጣም ባክ አድርገሽ ተሙስ ገብተሽ ድጋሚ ስራሽን አሻሽለሽ ብዙ ስራዎችን ለሰዎች አቅርበሽ ሳይድ ቢዝነስሽን ግራውንድ ካደረግሽ መማሪያ ነው የሚሆነው። እኔ አላሰንፋቸውም ማበርቻ ስለመሆን በወራውም ችግር የለም ብዬ
በጣም አሁንም ቆይታችን ይቀጥላል። ካለበት ስሜት እንድትወጣ ጠጣ እስኪ ወደ ላይ። ኧረ ግዴን ከጠጣው ዋኖ እንዴ ለነገሩ ነው ማጠያቄ እኮ ነው። ካለበት ስሜት እንድትወጣ መጠጥ መስሎኝ ግዴን ከጠጣው። እሺ አይ በጣም እቺ ጥሩ ናት። እሺ ስለዚህ አሁንም ቆይታችንን ይቀጥል ይሁን። በጣም ቆንጆ ቆይታ እያሳለፍኩ ነው። እኔም ተመልካቾቻችን እንደዚህ እያሳለፉ እንደሆነ እናስባለን። ከዛ በኋላ እንግዲህ ከእስር ቤት በኋላ ያው ብዙ ነገሮች አምልጠውሃል። ህይወት ከዜሮ እንኳን ባይባል ከሆነ ፐርሰንት ነው የምትጀምረው አይደል? አዎ። ከዛ እንዴት ሆነ ሂደትክ ጉዞክ? አዎ ላይፍን ከዜሮ ነው የምትጀምረው። የሚገርምሽ ብዙ ነገሮች ተቀያይረው ነው፣ ሲስተሙም ተቀያይሯል። ኢንቫይሮንመንቱ ራሱ እኔ የነበርኩ ጊዜና ልክ ስወጣ ጭራሽ ኮምፕሌክስ ላይ አይገናኝም። በጣም ሩቅ ነው ምልሽ። ኑሮ ውዶናል በጣም እኔ ስወጣ ምናምን ብቻ አሳሳቢ ነው የነበረው የሀገሪቷም ሁኔታ። አሁን እንደምታዩ ነው በዚህ ልክ ነው የጠበቀ። እኔ ስገባ ግን እንዳልነበረም ብዙ ነገሮች አሪፍ ነበሩ እና ጓደኞች አሉኝ ብዬሽ የለ በጣም ይወዱኝ በቃ እንዴት ልበልሽ፣ በቃ ወንድም የሚሆኑ እናትም የሚሆኑ በቃ እናትም ምንም መሆን የሚችሉ ከቤተሰቦቼ ባሻገር ነው። ቤተሰብ ነው። ያው ነገም ብታዝኝ ከነገ ወዲያም ብታዝኝ ብትደሰች ህመምሽ ቤት ቢያስቀምጥሽ በመቀመጥሽ የምትደሰት እናት እንዳለች ሆኖ ጓደኞቼ እኔ በጣም ጥሩ ናቸው። በእውነት ነው የምልሽ ብዙ ጓደኞቼ እግዚአብሔር ይመስገንና ልክ ስወጣ እነሱ አስበውልኝ ጨርሰውልኝ ህይወቴ ላይ ምን መስራት አለበት፣ ሳይድ ቢዝነስ መጀመር አለበት ምናምን ብለው አስልተው ነው የጠበቁኝ ነው የምልሽ። ይሄ ያተርፈዋል ከባህሪው ጋር ይሄዳል ብለው እና አንድ በረከት አርያ የሚባል በጣም የምወደው ወንድሜ ነው የምልሽ። አብሮ አደጌ ነው ጓደኛዬ ነው፣ ግን ወንድሜ በጣም ምን አሳየኝ መሰለሽ፣ አንዳንድ ጊዜ ጓደኛ ገንዘብ ይሰጣል አይደል? እሱ ግን ገንዘብ አይደለም ሲስተም ነው ያሳየኝ። ምን አይነት ሲስተም ነው? እኔ አሁን የመኪና ስራ ነው የምሰራው እና እሱ ግራውንድ አድርጎለታል። ድሮ ነው የጀመረው፣ በጣም አሪፍ ነው የሚሰራው እና እሱ ሲስተም ውስጥ ነው የከተተኝ። ገብቶሻል? ይሄ አሳ ማጥመድ የሚባል እሱ አሁን ተረት ነው፣ እሱ ተረት ነው ይተርታል ሁሉ። ማንም ጓደኛ ግን ስራ መንገዱን ሊያሳይሽ ፈቃደኛ አይደል? ማንም አያሳይም፣ ይደብቃል ሁላ። እንዴ ካወቀ ደግሞ ይደርብብኛል ምናምን ብለው ነው የሚያስበው። እሱ አየሩን ይዟል ብቻ ወደ ስራው እንድገባ አደረገኝ። ወደዛ ስራም በደንብ ምልሽ በደንብ በቃ እውነት ወንድሜ ነው። እኔ ብዙ ማለት ምናምን እፈልጋለሁ፣ ግን በቃ ወንድሜ ነው። በጣም ጥሩ ልጅ ነው። ለእኔ ያደረገልኝ ነገር ደግሞ በጣም አሪፍ ነው። እሱ ጉዳዮችን ጨራርሶ ምናምን ነበር የጠበቀኝና ወደዛ ሲስተም አስገባኝ። ሳይድ ቢዝነሴ ልክ ጥሩ ሲሆን ደግሞ ያቺ ያለች አይደለ ሁሌ የምታንገበግበው አርት የምትያት ነገር ምናምን የሆነች ምናምን ባለችው ተመልሼ ስቱዲዮ ገብቼ እንደውም ይናደድብኛል። ሙዚቃ ማቆም ምናምን የመሰለው የመጀመሪያ ኢነርጂ የስራ ምናምን ኢነርጂ እና ወደዛው ደግሞ ወደ ስቱዲዮ ባክ አድርጌ የሆኑ ስራዎችን የጀመርኳቸውም የነበሩትን ምናምን ፋይናል እያደረግኩኝ አዳዲስ ስራዎችን እየጻፍኩኝ ራሴ ጽፌያቸው የወጣሁትን ምናምን ቀን እዛ ሰርቼ መስቀል ፍላወር ነው ስራ ቦታችን። መስቀል ፍላወር ስራ ሰርቼ ባገኘኋት የሆነች ነገር ምናምን ስቱዲዮ እየገባው ክሊፕ ቀርጬ ዩቲዩብ ቻናሌን ጎበዝ ዩቲዩብ ማኔጅ የሚያደርግልኝ ጎበዝ ልጅ ነው። ከእሱ ጋር ኮንታክት አድርጌ አዲስ ዩቲዩብ ክሬት አድርጌ ምናምን በራሴ ቻናል አዲሱ ስራ በዚሁ ነው የተለቀቀው። በራሴ ቻናል ነው የተለቀቀው። ሁሉም ቋሚ ንብረት አለ ማለት ነው። ለልጄ ፓስዋርድ ነው ማወርሰው ፓስዋርድ ነው ማወርሰው። እኔ እንደዛ አድርጌ ሰራሁኝ። ያው አርቱ ላይ እንደነገርኩሽ ብዙ ጓደኞቼ በጣም ለኔ ወዳጆች አሉኝ።
ገሌ ገሌ ብዬ ስማቸውንም ጠርቼ ማሳነስ አልፈልግም። በጣም ብዙ ናቸው እና ያውቃሉ፣ የልቤንም ያውቃሉ። እነሱ ምናምን ጋር እያደረግን አርሱንም ምናምን ሰርቼ ይኸው አሁን ለማውራት በቅተናል። በጣም ደስ ይላል። እንደ ጓደኞች ወዳጆች በስም እንኳን ባጠራ በሰፈር እንጥራቸው። በሰፈር ምን በሰፈር የመርካቶ ሰፈር እነሱ ጋር በጣም የሚገርም አታችመንት አለ አይደል? በጣም ምንድን ነው እሱ ነገር እኔ አይገባኝም። እንዴት ልበልሽ አሁን መቼም አንቺ ታውቂዋለሽ የእኛን አኗኗራችን ምናምን የምር የዱርዬ ነው ባህሪያችንም ምናምን። ዱርዬ ግን ቢብራራ ጥሩ ነው። የዱርዬ ሚስ አሁን ትክክለኛ ዱርዬ እኮ ስርዓት ያለው ነው፣ እምነቱ ላይ ሲሪየስ ነው፣ በእናቱ አይደራደርም እና ሚዛን አለው። ብሔር የለውም ሚዛን አለው። በጣም ሚዛናዊ ነው እና የፍቅር ሰው ነው። ስታወሪው እንኳን እንደዚህ ምናምን ስትጠጊው ምናምን ሰላም የሚሰጥ ሰው ነው እና እንዴት ልበልሽ አሁን በእስር ቆይታዬ ጊዜ የተንከባከቡ እንዳለ በምን ምክንያት እንደሆነ አላውቀውም። ምክንያቱ ራሱ አይገባኝም። ከመርካቶ አካባቢ ከረዩ አውቶቡስ ተራ 29 ቀበሌ ኳስ ሜዳ ኮልፌን ጨምሮ እስከ አብነት ድረስ እነሱ ነው የተቀበሉን። ከነሱ ጋር ነው ስበላ ስጠጣ ምን የነበረው። ሌሎቹን ሳልጠራ ምናምን እንደዚህ ባብላጫው እነሱ ስለሆኑ የእነሱ ሜንሽን ላድርግ ብዬ ነው እንጂ እና ስሳሳትም ይነግሩኝ እነሱ ናቸው። ከድሮ ንግድ ውስጥ ገብተህ ነበር? አዎ የንግዱ ጉራጌነት ትንሽ የወልቂጤው ወደዛ ሳይሆን በቃ ብዙውን ጊዜ እዛ ነው ያሳለፍኩት የህይወቴንም ማለት ትችላለሽ። እና መካሪዎቼ ናቸው፣ በቃ የራሴ ሰዎች ናቸው። ገሌ ብዬ ከገሌ ምናምን እንትን አልልም። አንድ ጊዜ ለምን ሚዚክ ቪዲዮ ይሁን አላውቅም ፀጉሬን ተተኩሼ ጫፏን ቀለም ተቀብቻታል። ያኔ አሁን እንደሆኑ አይደለሁም እኔ እንዲህ አይደለሁም። ሌላ ነው። አንዴ በተኩስ አንዴ በሽሩባ ምናምን ማት ነበርና ፋሽን ቀለመከተል ትሯሯጣለህ። ያው ዳንሰኛ ካራክተር እንትን ነበር። ተተኩሼ ምናምን ጫፏን ተተኩሻታለሁና ቀለም ተቀብቼው የ05 ልጅ ነው ስሙን ያው አልጠራም እና ጓደኛዬ ነው ደወለልኝ። መርካቶ የ05 ልጅ ነው። እኔ የምልህ ምን እሺ ነው አለኝ። ምን እሺ ነው? እሺ ፀጉር ይርዘም ተኩሱ ደግሞ ግን ይሄዳል አለኝ። እና እንዲህ ማንም አይልሽም። ገብቶሻል? እነሱ በቃ ግልጽ ነው የሚያወሩት ምናምን። ጨዋታ ሲኖር አሁን እነሱ ነው ቀድመው አፕዴት የሚያደርጉኝ። ራሱ እዛ ያለው ውስጥ ራሱ አዳዲስ ጨዋታ ምናምን ይነግሩኛል። ምንም የላቸውም እና ለእኔም ደራሽ ናቸው። በጣም ፈጥነው የሚደርሱልኝ እነሱ ናቸው። እንድነካም አይፈልጉም ምናምን። በዚሁ አጋጣሚ እንደው እግዜር ያክብርልኝ ብታይ ጸሎት ሳደርግ እንኳን ኮሽ እንዳይል ተጠንቅቀው ውስጥ በነበርኩበት ሰዓት ላይብረሪ በማነብበት ሰዓት ቡና እያመጡ ምናምን በቃ በፍቅር ነው አቀማጥለው ነው ማለት ነው። ቅምጥል ላይ ፈመሳለ። ለዛ ነው ይሄ የምታየው እረፍት ስለሰጡኝ ነውና በቃ ስተት እንኳን ማያልፉ አለ አይደል? የምር አራዶች ናቸው እንዴ! በጣም አራዳ ዝም ብሎ ሳይሆን በጣም አራዳና ይመቻቸው። ይኸው ደርሷቸዋል። እግዜር ያክብርልኝ እንዳለ በጣም ነው የማመሰግነው። በጣም ደስ ይላል። ከእስር ቤት ግን ከወጣ በኋላ ከዛ የወጡ ሰዎችን አግኝተህ ታውቃለህ? አዎ በደንብ ሲወጡ ትገናኛለህ? በደንብ ከምትነግረኝ አንጻር ካላችሁ ቀረቤት አሉ። ታገኙም ሰው አለ፣ የሆነ ጥሩ ሰው በጣም አለ እኮ። በጣም እንደ ቦታውም አይደለም ህይወት ያስተማረው አለ። አብዛኛው በፊት ላይ የነበሩ ትላልቅ የምታያቸው በቃ እንዴት ነው የሰፈር አስከባሪ የምታያቸው ዱርዬዎች ምናምን ብዙ አሉና ትገናኛለሽ። እንደውም ይናፍቁኛል ከጠየቅሽኝ፣ የምሬን ነው። ከነፃነቴ ጋር ይናፍቁኛል። ቦታው አይደለም እነሱ ባያቸው ምናምን በጣም ይናፍቁኛል። እረዳለሁ። እሺ ሌላ ጥያቄ ደግሞ ደስ ብሎኛል። የህይወት መንገድ ለዛ ነው። ስለዚህ ሁለት አንጻራዊ ነገሮችን ብናነሳ አሪፍ ነው። በጣም ያዘንክበት ቀን ይኖራል። በጣም ጮቤ የረገጥክበት ቀን ደግሞ ያልከበት። ከሀዘኑን ጀምር። ያው ሀዘኑ
በጣም ባዝን ነው የመጀመሪያ የወጣው ቀን ሄድኩት። እኔ የባባ ሀዘን አይምሮ መቀበል አልቻለም። እስቲል እስካሁን ስላልቀበርኩ ምናምን አለ አይደል በቃ ቁስል ነው እንዴት ለምን ምናምን እላለሁ። ያው እኛ የእሱ አይደለም ፈጣሪ መቼም ያው እንግዲህ ቅድም እንዳልኩሽ ነው አይሳሳትምና እግዚአብሔር የወደደውን አድርጓል። ግን እኔ በቃ ብቀብርና እንትን ቢለኝ እንደዛ ስቅስቅ ብዬ ነው ያለቀስኩት። ብቸኛው ያለቀስኩበት ቀንም እስር ቤት ውስጥ እሱ ነው። የምሬን ነው ደግሞ በቃ እንዴ ተማርሬ ያለቀስኩት። ለምን ትያለሽ እምልሽ ሰው በቃ የሚሰራበት ምናምን ብቻ ፈጣሪ እንትን ሰው የዛን ቀን ነው በጣም ያዘንኩት። በጣም ያዘንኩት የምሬ በጣም አይ ለቅርብም ሰው ብቻ ሳይሆን የባባ እኮ ከሩቅም ለሆነ ሰው የሚያስደነግጥ ነው እንደው እንዲቀርበን ለምናውቀው ያንተ ደግሞ በተለይ በጣም ስለምትቀራረቡና ግን ዝም ብሎ እንደ ተመልካች እንደ አድናቂ ራሱ ብዙ ያልተቀበሉት ሰዎች ስቲል ነው አሉ አልተቀበልንም የሚሉ። ስለዚህ አንተ ደግሞ ምን ያክል እንደምችል ገምታለሁ። የዛን ቀን በጣም አዝኛለሁ የምር እሱ ቀን አይረሳኝም። ጓደኞቼ ምናምን ከጎኔ የነበሩ በእለቱ ያው ስሜቴን ምናምን እነሱ ከጎኔም ስለነበሩ አይተዋል። ያው የቦታውም በጣም ዲፕሬሽን አለ እሱ ተጨምሮ በጣም ረብሾኛል። እሱ ቀን በህይወት ያረሰው የልደቴን ቀን ነው በጣም ደስተኛ የሆንኩት። ሄኖክ ጫኔ አንድ ቀን ነው የተወለድ ነው። ሄኖክ ጫኔ መስከረም 27 አንድ ቀን ነው ልደታችን እና ውጪ በነበርኩበት ሰዓት ኬክ አብረን ነው የምንበለው። ልደት አብረን ነው የምናከብረው። አብረን ነው ደግሞ አብራችሁ ሰርታችኋል። ጓደኛት ማለት አታችመንት በጣም ነው ያለን እና የልደቴ ቀን ኬክ ይዞ መጣ ራሱ ኬክ ይዞ እና ጥየቃ ቦታው ላይ ኬክ ቆርሻለሁ በልደቴ ቀን እዛ ውስጥ ሆኜ። እሱን ቀን መቼም ማረሳው ምንሽ ልደት የምታከብሪበት ህይወት ላይ አልነበርኩም እና ትዝ ሲላል እንደ ቀን መቼ ወጥቼ ነበረ የምትይውና የልደቴን ቀን ያከበርኩባት ቀን በጣም በቃ ከልቤ ነው ደስ ያለኝ። ኬክ ቆርሰሽ ምናምን ምን ጎደለ በዕለተ ቀኑ ደግሞ አሁን ቢያልፍ ቢሻገር ምናምን ሰው በቀኑ እንዳጋጣሚ ሐሙስ ቀን ነበር ያለው። ሐሙስ የጥየቃ ቀን ነው። ኬክ ቆረስን ምናምን እሱን ቀን አረሰው። በጣም ደስተኛ ሆንኩበት። በጣም ደስ ይላል። እንደው የልደት ቀን ካነሳ ስንት ዓመት ሆነክ? እንደ ሴቶቹ 21 ልበል 21 ልበል። አይ ያልተደረገ ማትሱን ለመስራት አይከብድም። ቅድም ከነገርከኝ ታሪኮች አንጻር ጊዜ የለኝም እንጂ አሁን በሰራው ደርስበታል። እስቲ ስሪ እስቲ እሺ ልገምት። ገምች 28 27 ዓመት ሂድ መስከረም 27 ያስክ መኖር ጀመርኩት በ27 ላይ 27። ስለዚህ ምንም ትዳርም ምንም የለም ገና። አረ ምን ተይዞ ጉዞ ትዳር ምናምን የለም። የሚገርምሽ ያው የነበርኩበትም የህይወት እንትን አለ። ከወጣ በኋላ በጣም ፎከስ አድርጌ ያው ስራ ላይ ነው። ሳይድ ቢዝነስም እንዳልኩሽ እሰራለሁ። ስለዛ ሁለቱ ላይ በጣም ፎከስ እያደረግሽ ያን ጉዳይ ምንም ብዙ ጊዜ አትሰጪውም፣ ግን እቻ እንደዚህ እየፈለግኩ ቢሆን ደስ ይለኛል። እኔ በጣም አይ ቢሆን ደስ ይለኛል እፈልጋለሁ ልልሽ ነው። ለቶቻችን እባክሽም እንደዛ እንትን እላለሁ። አሁን እንግዲህ 2 ስራዎችን እየሰራህ ነው ማለት ነው። ያው ከሙዚቃው ጋር በተያያዘ ብናወራ የመጨረሻ ጉዳይ ደስ ይላል። ምንድን ነው ቀጣይ የሚጠበቀው ካንተ? አዳዲስ ስራዎችን ሰርቻለሁ። የፋሲካ ኦልሞስት ባህሉን አያይዤ አዲስ ሚውዚክ ቪዲዮ ቆንጆ አድርጌ የሰራሁት ከስራዎች መካከል ሳቂልኝ የሚለውን በአሪፍ ሁኔታ እንደ አዲስ ከዲጂዎች ጋር አዲስ ዲጂዎች በጣም ጎበዝ ልጆች ጋር ሪሚክስ አድርጌው ቪዲዮ ቀርጬ ለህዝብ አደርሳለሁ። እሱ በጣም ቅርብ ያለ ስራ ነው። እሱን አደርሳለሁ። ኔክስት ሌላ ስራዎችን በዚሁ ቻናሌ ላይ እንደ ወዳጆቼ ድጋፍ ካልታየ አልቀርጽም። ምን አያደርግልኛል? እና ያው ዩቲዩብ ላይ ራሴ ላይ አፕሎድ እያረኳቸው ሄዳለሁ። ያው ከባድ ነው
ስራው በጣም ከባድ ነው እንደምታውቂው ነው። ብዙ ኢንቨስትመንት ይፈልጋል። በዚህ ልክ ኢንቨስት አድርገሽ እይታው ምናምን ጥሩ ካልሆነ ኔክስት ስራ አይሰራሽ። ምክንያቱም ብሩን ዳምፕ ስለምታደርጊው በየትኛው ፋይናንሽል ደግሞ ኔክስት ስራ ትሰሪያለሽ። እና የዚህ ፊድባኮቹን እያየው ኔክስት ስራዎችን በደንብ እሰራለሁ ከፈጣሪ ጋር። በጣም ጥሩ እንግዲህ ይሳካል ነው የምለው። ተመልካቾችም ሰብስክራይብ ያድርጉ። እንግዲህ ሰብስክራይብ ያድርጉ። በነፃ ምንም ነገር ማየት አይቻልም። አሁን እየከፈልን ነው የምንሰራው። ክፈሉ አይደለ እንዴ? በደንብ ቢታይ ምናምን ደስ ይለናል። የምታስተላልፈው ነገር አለ መጨረሻ? በጭራሽ ምንም ማስተላልፈው ነገር። አሟጠን የተናገርከው አሟጥጬና ጨርሼ እባካችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሰዎች እንዲደርስ አድርጉ። እኛ ክፍያችን ያው እዚህ ላይ ነው የምናገኘው። እይታው ነው ክፍያችን። እና ስራው የተሻለ እንዲሆን ምናምን ሰዎች ጋር ተደራሽ እንዲሆን ሰብስክራይብ እያደረግን ላይክ፣ ሼር ምናምን ሁሉንም የሚደረጉትን ነገሮች በሁሉም ቢያደርጉልን እናመሰግናለን። ለሰጡንም ፍቅር እስካሁን ለሚሰጡንም በጣም ነው እናመሰግነው። በጣም አሪፍ ይሁን። በጣም ደስ ብሎኛል። ጥሩ ቆይታ ነበር የነበረ። ስለዚህ እንሰነባበት። አንቺም አክብረሽኝ እንግዲህ ወዳጅነታችንን ባለመርሳት ይህን የመሰለ ቆይታ ስለቆየን በጣም ደስተኛ ነኝ። አመሰግናለሁ ጊፍቲ።